ያለኔ ኢትዮጵያ የለችም ለዚህ ነው ኢትዮጵያ የሚለው ላይ እንጌጅ ላረግም አልፈልግ ጥያቄ ላይ ምክንያቱም ችግሩ መሰለ ድሮም ከኢትዮጵያ ማፈንገጥ የተጀመረው ማፈንገጥ ፈልጎ ሳይሆንና ፈረንጆች ቆርቆራው ሳይሆን ኢትዮጵያዊ ነኝ የሚለው ነው እንድታፈነግጥ የሚያረግ ሚጠይቅህ መጀመሪያ ራሱን ታሪኩን ሳቅ የኢትዮጵያን ሴንትራሊቲ ይዞ ቪዛህን ይጠይቃል ያን አፈንግጠት ይሄዳል ይሰለቻል ብዙ ከኢትዮጵያ ሚነጠል ብዙ አፍሪካ ሚኮራባት ሀገር ካሪቢያኖች ሚኮራባት ሀገር አፍሪካን አሜሪካኖች ሚኮራባት ሀገር ኢትዮጵያ ነበረች ባይብል ሁሉ ያለች ናት ሚያፈነግጠው ለምን በዛ ብትል ዲፕሎማቲክ ሚሽኑ ተበላሽቷል ማለት ነው somebody somewhere እየዞረ የሌላውን ሁሉ ኢትዮጵያዊነት ሚጠይቅ መብት መስሎት ሌላውን አገልሎ ራሱን ኢትዮጵያ አድርጎ ሚጠይቅ ኢትዮጵያ ጠላት ነው ኢትዮጵያን ሚወድ ሰው ግን ኢንክሉሲቭ የሆነ አብረን እንጂ ቪዛ ጠያቂ ብዙ ኢትዮጵያኖች ስናድግ አረጋንት ነን ይሄ ወጣቱ የኔ ትውልድ እንኳን ናሽናል ኩዌስችን ምናምን ሲል ሁሉ ፓስፖርት ሰጪ ሆኖና የመገንጠል መብት ሰጪ ሆኖ ነው ራሱን ያየ እንጂ ኢትዮጵያዊነትን አንድ ላይ አላየም እና ኤርትራዊም ሆነ ምንም ሆነ አንድ ላይ የኖረ ህዝብ የሰለቸው ምን ለወደፊትም ብዙ ሚሰላቻቸው ወጣሉ እቺ መሐሉን ይዞ እኔ እኮ ኢትዮጵያዊ ነኝ ብሎ አንተን የሚያሰቃይህ ነው ችግሩ እንጂ ኢትዮጵያዊነትን ዓለም የሚመኛት ሲምቦል ነበረች